እሺ አበበ ደምሴ ባያለኝ ከደቡብ ምዕራብ ኢትዮጵያ ከኮንታ ዞን ነው መጣው። ኢሬቻ ላይ ስንተኛ ጊዜያችሁ ነው ስትሳተፉ? ሁለተኛ ጊዜ ከዚህ ጋር ምናልባት ከኔ ቀደም የመጡ ልኡካን 3-4 ሊሆን ይችላል። እኔ እጃቸው የመጣ ሁለት ዙር ነው ከዚህ ጋር። ይሄ ጭፈራ ምንድነው? ይሄ የባህል ትንፋሻ መሳሪያ ታዝበው ኮንታ እያለ እንትን የሚያዘሙት በትንፋሽ ብቻ የሚጨፈር ጭፈራ ነው። ይሄ በዜማ ማታ ይባላል። በጣም ፍጥነት ያለና አቅምን ሙሉ በጨረሰ መልክ በጣም በፍጥነት የሚያጫውት ነው። እንትኑ በተከታታይ ይመጣል። 3 ነው፣ ከአንድም 3 ነው እየተቀጣጠለ ነው መመጣ። ይሄ መጨረሻው ማብቂያ አካባቢ የሚዘም ዜማ ነው ማለት ነው። ኢሬቻ ለኔ ትልቅ የባህላችን ትልቁ ተምሳሌት ብዬ ነው የሚያስበው። ምክንያቱም ሰላምን፣ አንድነትን፣ ፍቅርን የሚለግስ ነው። የአባቶች ምርቃት ዘመንን እንድንሻገር ጥሩ ተግባራትን እንድንከውን የሚያስችል ነው። ስለዚህ በጣም ትልቅ ሀብታችን ነው ብዬ ነው የሚወስደውና በዚህ በኢሬቻ በዓል ሁላችንም ይህንን ኢሬቻ በዓል በዓለም አቀፍ ቅርስም የተመዘገበ በመሆኑ የሀገራችን የሁላችንም ሀብት ነው። ይህንን ትልቁን እሴት ወደ ትውልድ ለማሸጋገር ሁላችንም የበኩላችንን ልንወጣ ይገባል የሚል ነው። እኛም ከዚህ የተማርነውን ኢሬቻ በዓል ሌሎችንም ማህበረሰቦችን የኛ አካባቢ ያሉ ሌሎችንም እንደዚሁ የምናስተምር ይሆናል ማለት ነው። ኢሬቻ ለኔ የሰላም ተምሳሌት ነው። እንደ አንድ ኢትዮጵያዊ የራሴ መጀመሪያው ነው የራሴ ባህል ማወቅም እንደሆነ ነው የማስበው። የማላውቀው ነገር ሊሆን ይችላል፣ እኔ እንደማስበውም ላይሆን ይችላል። ዛሬ ላይ መጥቼ በአካል ያየሁት ነገር በወሬ የሰማሁት ያክል ነገር አይደለም። በተግባር አይቼ ያንን ደግሞ ለሌሎች የማስተላልፍበት የሰላም ተምሳሌት ነው። የአባቶችን ምርቃት አይተን የመቻቻል ባህልን እዚህ ጋር የምናጎላበት ስለሆነ በጣም ደስ የሚል ነው። በዚሁ ልክ በተለይ ለኦሮሞ ወጣቱ ነው አባቶች ይሄን አጠንክሮ ያመጣውን ባህል በዚህ እነሱን ደግሞ የአባቶችን ሰላም የአባቶችን መልእክት በመውሰድ ሰላምን በሀገሪቱ እንዲያሰፍኑና የአባቶችን ባህል ይሄ የሰላም ባህል ስለሆነ የመቻቻል ስለሆነ ይሄን አጠናክሮ እንዲቀጥሉ ነው የአባቶች ምክር ሰምቶ በዚሁ ልክ እንደዚህ ባህል በጣም ሰላም በሀገር የሚሰፍንበት እንዲሆን
እንዲያደርጉ ላለው አመሰግናለሁ። እሺ እኔም አመሰግናለሁ። ባህል በባህሪው አሰባሳቢ ነው፣ ፍቅር ምለግስ ነው። እኛ አሁን እዚህ መተን ስንጫወት ሁሉም የትኛውም ብሔር ሳይለይ ሁሉ ከኛ ጋር ባህሉን ለመውረስ ለማወቅ በጋራ እንጫወታለን፣ እንዝናናለን። አንዱ የአንዱን ልምድን ሼር እናደርጋለን። ስለዚህ ይሄ የባህል ሀብት በራሱ የቱሪዝም ሀብት ነው። ይህ ቱሪዝም ሀብታችን ወደ ትልቅ ደረጃ አበልጽገን አሳድገን መሄድ ስላለብን ሁሉም ይህንን ሚዲያ የሚከታተል ሰው የራሱን ባህል የሌላውም እያከበረ የራሱን ባህል ማሳደግ፣ ማበልጸግ፣ ማልማት አለበት። ይሄ በአጠቃላይ ኢትዮጵያ ላይ የሚገኝ ብዙ ብሔርና ብሔረሰቦች አለ። ይሄ ሀብት በደንብ አድርገን ካለማን ትልቅ ሀብታችን ነው። ይሄ የባህል ሀብት ከተፈጥሮ ሀብት ባሻገር ትልቅ አቅም ያለው ስለሆነ ይህንን ከማሳደግ አካባቢ ሁላችንም መስራት አለብን። ለኦሮሞ ብሔር እንኳን ለዘመን መለወጫ ኢሬቻ በዓል በሰላም አደረሳችሁ። የኦሮሚያ ብሔራዊ ክልላዊ መንግስትንም እናመሰግናለን። ጋብዞን እስከዚህ መጠን ይህን ፕሮግራም እየታደምን ነው። ብዙ የተማርናቸው ነገር አለ። ይህንን ለሌሎችም እናስተምራለን ለማለት ነው። እግዚአብሔር ይስጥልን። እናመሰግናለን። መልካም በዓል። መልካም በዓል።